ጸሎታችን ይሄን አርግልኝ፣ ስራ ስጠኝ፣ ደሞዜን እንደው አስጨምርልኝ፣ እንደው እግዚአብሔር አላሳዝንም። ንዝንዝ ነው የምናደርገው። ማማረር አይወደኝም እንላለን። ገና የሆነ ነገር ስናጣቆ ትንሽ ታመን ካልዳንን እግዚአብሔር የለም። ሰው አልፈን እግዚአብሔር ማየት ያቃተን ትውልዶች እኛ ነው። እውነት እኛ እግዚአብሔርን የምንፈልገው ለምንድን ነው? መመና ለምንድን ነው እግዚአብሔር የምንፈልገው? የሆነ ነገር ሲጎልብን፣ የሐዘን ሰዓት ቤተክርስቲያንን ምን ከፍለ ቤት ኪራይ ስናጣ፣ ከሰው ስንጣላ፣ ምን ሄድበት ስናጣ፣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን። በዓሉ ሲመጣ፣ ሰርጉ ሲመጣ ግን ወደ መጨፈር ነው፣ ወደ ሰይጣን፣ ወደ ራሳችን። ይኸውላችሁ ዓለም በጣም ብዙ ነገር ቃል ልትገባልን ትችላለች። መኪናውን፣ ንብረቱን፣ ሀብቱን፣ ቤቱን፣ ሁሉ ነገር ቃል ልትገባልን ትችላለች። እግዚአብሔር ደግሞ እሱን ይዘን እንድንከተል አይፈልግም። ብዙ ነገር ባከማችን ቁጥር አሁን የምናስበው ህይወት እውነት እግዚአብሔር ቢሰጠን እግዚአብሔር ማንቶ ይመስላችኋል? ለምን የማይሰጠን ይመስላችኋል? እንደማያስፈልገን ስለሚያውቅ እኮ ነው። እንዲሁ ለማየት ይመጣ ሰዋል። እንደው ዛሬ እስኪ ጎበያ ያለ ተብሏል፣ እስኪ እንደው ሊያቸው ብሎ ይመጣ ሰዋል። የማይማር ጎንበስ ብሎ ስልኩን የሚጎረጉር ምንም አይመስለው ፎቶ ለማንሳት ቪዲዮ ለመቅረጽ ይመጣ ሰዋል። ትዝም አይለው ቃል እግዚአብሔር ክርስቶስ ትዝም አይለው ማለት ነው። መቅደስ ውስጥ ገብተን ቪዲዮ መቅረጽ ነው ደስ የሚል ማሳየት ነው። እዚህ ነበርን ለማለት የቤተክርስቲያን ውበቷን ለማየት ማህሌቱ እንዴት ደስ ይላል ለማለት የሚመጣ ሰዋል። ስለ ንስሐ ስለ ስጋ ወደሙ ስጠይቁት ምንም አያውቅ። ቤተክርስቲያን ግን በየቀኑ እንመላለሳለን። ብዙዎቻችን በተለይ በዚህ ትውልድ ሰውን የምንገምተው በልብሱ። ጥሩ ለለበሰ ሰው ያለን አመለካከት ታውቃላችሁ። ትንሽ ያደፈ ደግሞ ራሱን ያልጠበቀ ሰው ስናይ ምዕመናን ቦርሳችንን ጠበቅ አላረግንም፣ ሌባ መስሎ ኪሳችንን ጠበቅ አላረግንም፣ ንብረታችንን አልያዝንም፣ ስልካችንን አልሸጎጥንም። ገና ከሩቅ አይተን እግዚአብሔር ይስጥልኝ ለማለት ወይም ደግሞ ለመመጽወት ዝርዝር አልፈለግንም። ልብሳቸውን አይተን ያሉበትን የህይወት ደረጃ የኑሮ ደረጃ አይተን በልብስ ገምተን ገና ከሩቅ የፈርንባቸው ሰዎች አሉ። ዛሬ ዳቦ ግዛልኝ የሚሉ ህፃናት አረ የሆነ ነገር ሊያረግበት ነው አይደል፣ ሊጠጣበት ነው፣ ሊያጨስበት ነው ብለን ነው ምንከለክላቸው። የህይወትን እንጀራ ሊሰጡን ነበር እኮ ክርስቶስ። እነዛን ሰዎች ወደኛ ህይወት የላከው የህይወትን ዳቦ ሊሰጠን ነው እኮ። ዳቦ ስጠኝ ያሉት ቆሎ ደፍቶ እንደው የሆነ ሜትድ ምናምን እያረጉ ይጠይቃሉ አይደል ምዕመናን። ሁላችንም የአዲስ አበባ ሰዎች ነን እኮ አንወሻሽ። ቅዱስ ዮሐንስ አፈወርቅ ዘዴ እየመራረጡ ዘዴ እየቀያየሩ እንዲህ የሚያደርጉት ትዕቢተኛ ስለሆኑ አይደለም፣ ብልጣብልጥ ስለሆኑ አይደለም፣ አንተ ጨካኝ ስለሆንክ ነው። እየሰማችሁ ነው። ቢጠይቁን እኮ እንደማንሰጣቸው ስለሚያውቁ እኮ ነው እነዚህ ሰዎች የኛን ክፉ ልብ የኛን ደንዳና ልብ ለማራራት ብለው እኮ ነው ዛሬ የሆነ ዘዴ እየቀያየሩ እንደታመመ ሰው የሆነ ነገር እንደከሰረው ሰው ቆሎ እንደተደፋበት ሰው የሚሆኑት። ለምን ይመስላችኋል? ስጠኝ ቢሉን እንደማንሰጣቸው ስለሚያውቁ። ሁሉም ወጣት ለሃይማኖቴ ሟች ነኝ ይላል። ቤተክርስቲያን እኮ እንድትሞትላት አይደለም የምትፈልገው፣ እንድትኖርላት ነው። እግዚአብሔር የሚሞትለት ያጣ መስሏችሁ ነው? ይቺ ቤተክርስቲያን የሚሞትላት ሰው ያጣሽ መስሏችሁ? የእሷ ዓላማ እኮ ሰማዕታትን ማብዛት አይደለም፣ ደም እንዲፈስ መፍቀድ አይደለም። በትክክል ክፉ ልማዳቸውን፣ ኃጢአታቸውን፣ ሱሳቸውን ትተው የሚመጡ ከስጋዊ ነገር ሰማዕት ሆነው የሚመጡ ወጣቶች የምትፈልገው ቤተክርስቲያን። የእሷ ዓላማ እኮ አንተን በክርስቶስ ቀኝ ማሰለፍ ነው እንጂ ለሃይማኖቴማ ሟች ነኝ ብለህ እዛ ስንጠጣበትና ስንዘልበት ከነበረበት ቦታ ዘለን እንድንመጣ አይደለም። ይሄ አያኮራትም ቤተክርስቲያን። እግዚአብሔር በፈቀደልና በወደደልን አጠር ባለች ደቂቃ በአንድ ርዕሰ ጉዳይ ላይ እንነጋገራለን። ሁላችንም ጸሎታችን የግል ነው። እስኪ ቤተክርስቲያንን አካታት ጸሎታችን ላይ አታሳየን። የሷን ጥፋት፣ የሀገራችንን ጥፋት፣ የትውልዱን ጥፋት አታሳየን። ኢታሪያን ሙስና አለ ኢየሩሳሌም እያሉ መጸለይ ያስፈልጋል። ብዙዎቻችን እግዚአብሔርን መከተል እንፈልጋለን፣ ትእዛዛቱን ማክበር እንፈልጋለን። ግን በልባችን ያለውን አሕዛብነት፣ ኃጢአቱን፣ ክፉ ልማዳችንን፣ በተለይ ንብረታችን፣ ሀብታም የመሆን ፍላጎታችን ለእግዚአብሔር ለመተው አንፈልግም። አትገቡም አሏቸው። ይኸውላችሁ ዓለም በጣም ብዙ ነገር ቃል ልትገባልን ትችላለች። መኪናውን፣ ንብረቱን፣ ሀብቱን፣ ቤቱን፣ ሁሉ ነገር ቃል ልትገባልን ትችላለች። እግዚአብሔር ደግሞ እሱን ይዘን እንድንከተል አይፈልግም። ሁሉን ትተን ተከተልን አይደል ያሉ ቅዱስ ጴጥሮስ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከኛ ጋር ይሁን። ሁሉን ትተን ተከተልን። ሐዋርያት እኮ አላንገራገሩም። ኑ ተከተሉኝ ሲላቸው ቆይ የምሰናበተው ቤተሰብ አለ አላሉ። ትዝ አይላችሁም? በወንጌል ሁላችንም እናውቀው አንድ ጥቅስ አለ አይደል? ባለጸጋ መንግስተ ሰማያትን ከሚወርስ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ከዛ በፊት ያለውን ታሪክ ብዙዎቻችን አናውቅም። አንድ ሰው ነበር፣ መጣ ባለጸጋው፣ ክርስቶስን ጠየቀው እያስተማረ።
መንግስተ ሰማያትን ወርስ ዘንድ የእግዚአብሔር መንግስት አገኝ ዘንድ ምን ላድርግ አለው። ትእዛዛቱን ሁሉ ጠብቅ ሲለው ትእዛዛቱንማ ከልጅነቴ ጀምሮ ስጠብቅ ነበረ አለው። እንግዲያውስ ያለህን ሁሉ ለድሆች ሸጠህ አከፋፍለህ ተከተለኝ አለው። ያ ሰውም ይላል ብዙ ንብረት ነበረውና እያዘነ ተመለሰ። አያችሁ፣ ለእግዚአብሔር ብሎ መተው የሚያቅተው ከእግዚአብሔር በላይ የሚወደው ለካ ገንዘብ ስላለ ብዙ ነገር ባከማችን ቁጥር አሁን የምናስበው ህይወት እውነት እግዚአብሔር ቢሰጠን እግዚአብሔር ማንቶ ይመስላችኋል? ለምን የማይሰጠን ይመስላችኋል? እንደማያስፈልገን ስለሚያውቅ እኮ ነው። ልክ እንደዛ ባለጸጋ እግዚአብሔርን ከመከተል ንብረታችን እንዳንመርጥ ፈርቶ ነው። እንደማዋጣን ያውቃል። ዓለም መጨረሻ ላይ ደርሳ ሞት ሲመጣ ውይ እኔ አውቄ እኮ ነው ትለናለች። እግዚአብሔር ጋር ሼም ይዞን እሱ ጋር መመለስ አቅቶን ወደዛ ስንመለስ ዓለምን ትከዳናለች። እውነተኛ ታማኝ ለታመኑለት የሚታመን አምላክ እግዚአብሔር። ብዙዎቻችን በተለይ በዚህ ትውልድ ሰውን የምንገምተው በልብሱ። ጥሩ ለለበሰ ሰው ያለን አመለካከት ታውቃላችሁ። ትንሽ ያደፈ ደግሞ ራሱን ያልጠበቀ ሰው ስናይ ምዕመናን ቦርሳችንን ጠበቅ አላረግንም፣ ሌባ መስሎ ኪሳችንን ጠበቅ አላረግንም፣ ንብረታችንን አልያዝንም፣ ስልካችንን አልሸጎጥንም። ገና ከሩቅ አይተን እግዚአብሔር ይስጥልኝ ለማለት ወይም ደግሞ ለመመጽወት ዝርዝር አልፈለግንም። ልብሳቸውን አይተን ያሉበትን የህይወት ደረጃ የኑሮ ደረጃ አይተን በልብስ ገምተን ገና ከሩቅ የፈርንባቸው ሰዎች አሉ። ከሩቅ የተጠነቀቅናቸው ሰዎች፣ በልብሳቸው ያከበርናቸው፣ በልብሳቸው የናቅናቸው ሰዎች አሉ። ስለነዛ ቀናቶች እውነት እግዚአብሔር ይቅር ይበለን። በልብስ ሰውን ከመገመት እግዚአብሔር ያውጣል። በጣም ጸያፍ ነገር ነው ሰውን ባለባበሱ መገመት። ጥሩ ንብረት ያለው ጥሩ ህይወት ያለው አይመስለንም። ጥሩ ያለበሰ ሰው በአይናችን ነው የምንፈርደው ቀድመን። ገና የሚናገሩበትን አማርኛ የሚያወሩበትን አክሰንት አይተን ይሄ ሰው ከዚህ ነው የመጣው ብለን አልፈረድንም መመና አይደል? ይሄ ሰው የከተማ ሰው አይደለም ብለን ያገለል ነው ስንት ሰው አለ። ሰው ላይ እንደ መፍረድ ትልቅ ኃጢአት የለም መመናን። መፍረድ ማለት በእግዚአብሔር የፍርድ ዙፋን ላይ መቀመጥ ማለት ነው። ክርስቶስን ማስነሳት ነው፣ ከዙፋኑ ማስነሳት ማለት ነው። ጭራሽ ባይን ስለማናውቀው የህይወት ታሪክ አናውቀውም እኮ ያነሳው አለባበሱን ብቻ አይተን አነጋገሩን ብቻ አይተን ቀድመን የምንፈርድባቸው ሰዎች አሉ። ቀድመን ልንመጸውት የተዘጋጀን ሰዎች እግዚአብሔር ይስጥልኝ ለማለት ዝርዝር አለህ ብለናል እኮ። ልብሳቸውን አይተን ሲመጡ ሲቀርቡን ሊያስቸግሩን መስለው ሊጠይቁን መስሎን እግዚአብሔር ይስጥልን ቀድመን ብለናል ሳንጠየቅ። አብዛኞቻችን አሁን የአንድ ሰው መለኪያው ልብስ ነው። ከውጭ የሚታይ ነገር መኪና መያዙ ነው ወይ ጥሩ መልበሱ ነው ወይ ጥሩ አለመልበሱ ነው። የነዳያን ዋጋ ቢገባ ኖሮ እኮ ምዕመናን እኛ ነበር እኮ ምን ለምናቸው። ቅዱስ ዮሐንስ አፈወርቅ መጥታ ቤተ መቅደስ ውስጥ 1000 ሻማ ደርድረ ልታበራ ትችላለህ፣ ለእግዚአብሔር ስጦታ ሰጠሁት ብለህ እመነኝ፣ ያን ያበራውን ሻማ በር ላይ ዘለህ የመጣው የነዳዩ እንባ ያጠፋብሃል። እየሰማችሁኝ ነው? ከዛሽ በር ላይ ዘለናቸው የመጣናቸው ነዳያን እነሱ ጋር የሌለው ክርስቶስ እዚህ ቤተ መቅደስ አይገኝም። ሰው ውስጥ ያላገኘነው ክርስቶስን የትም አናገኘው። እነሱን ካላከበርን እግዚአብሔርን አናከብርም። እነሱን ከናቅን የምንቀው ማንን ነው? እግዚአብሔርን ነው። ብራብ አብልታችሁኛል ወይ ብጠማ አጠጣችሁኛል ወይ ይለናል እኮ። ያን ጊዜ ምን ይሉታል? የት ተርበህ አግኝተን፣ የት ተጠምተህ አግኝተን፣ መቼ ታስረህ ክርስቶስ ወይ መቼ ታመህ ነው ምን ጠይቅህ? አንተ ምን ሆነ ታውቃለህ? ለነዚህ ለታናሾቻችሁ የምታደርጉት ሁሉ ለእኔ እንዳረጋችሁ ትቆጥረዋለሁ። እየሰማችሁኝ ነው? አዎ። ስለዚህ ሁልጊዜም ነው የምላችሁ፣ በተለይ የተናቀ ሰው ስናይ፣ በተለይ ዝቅ ያለ መሰለን ሰው ስናይ ክርስቶስ ሊሆን ይችላል። እግዚአብሔር ስለዛ ሰው የእግዚአብሔርን ስጦታ ከዛ ሰው ልንቀበለው የምንችለው አስቡት። ለእግዚአብሔር ብር ማበደር እንዴት ያለ ነገር! ለነዳያን መስጠት ማለት እኮ ለእግዚአብሔር ብር መስጠት እኮ ነው። በሰማይ ቤት መስራት ማለት ነው። መመጽወትን የመሰለ ቅዱስ ዮሐንስ አፈወርቅ እንዴት ያደንቃታል መሰላችሁ ምጽዋት። ለእግዚአብሔር ብር መስጠት እግዚአብሔርን ማበደር ማለት ነው። በሰማይ መልሰን የምንቀበለውን ዋጋ ዛሬ በምድር መስጠት ማለት እኮ ነው መመጽወት። እኛ ግን አይመስለንም። ይሄን ጉባኤ ስንጀምር ምን ብለን የጸለዩ አባታችን ሆይ ከዛስ ታውቁታላችሁ አይደል? ጸሎቱን በሰማያት የምትኖር ከዛስ ጮክ በሉ እንጂ ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምን ትሆን። ከዛ ምናችንን ስጠን እስኪ የዕለት በሉ እንጀራችንን ዛሬ ምን በለን ስጠን። ለምሳሌ ሁለት ወንድማማቾች ቢኖሩ ቤት ውስጥ አንዱ ሄዶ ሁለቱ ቢርባቸው አንዱ ሄዶ ወደ አባቱ አባዬ እራት ስጠን ብሎ
ያንን እራት ብቻውን ቢበላው ተገቢ ነው? ምክንያቱም ይሄ ሰውዬ ለኔም ለወንድምን ምን በለን ያለው ስጠን ያለው ስጠኝ አይደል? ለዛ እኮ ነው ቤተክርስቲያን ክርስቶስም ሲያስተምረን ይህንን ጸሎት የዕለት እንጀራዬን አይደለም የዕለት እንጀራችንን ነው። ስለዚህ ዛሬ የተቀበሉ ዛሬ በልታችኋል ጠጥታችኋል አይደል ምእመናን አይደለም? እግዚአብሔር ሲጀመር የከፈተውን ጉሮሮ ሳይዘጋ ያድር እንደሚሰጠን የታወቀ ነው። ጠይቀነዋል። የዕለት እንጀራችን ዛሬ ስጠን ብለናል፣ ሰጥቶናል። ሲሰጠን ግን ለኛ ብቻ አልነበረም። ስንጠይቅ እኮ የዕለት እንጀራችንን ነበር ያልነው። ለኛ ስጠን፣ ለኔና መንገድ ዳር ለወደቀው ለዛ ለነዳዩ እንጀራ ስጠን። ዛሬ የተቀበልነውን ቁርስ እኮ ለኛም ለነዳዩም ነበር። እኛ ግን ብቻችንን በላ ነው ሳናካፍለው። እግዚአብሔር ምን ያህል እንደሚጠይቀን አስብ። ሰውን ማክበር፣ ነዳያንን ማክበር፣ ክርስቶስን እንደሆኑ ማሰብ ያስፈልጋል። አንድ አባት እንደ ይሁዳ ይቅርታ እንደ ዮሴፍና እንደ ኒቆዲሞስ ብትሆን ደስ ይልሃል ወይ? ክርስቶስን ብትገንዘው ብትቀብረው ደስ ይላል? አዎ ካልከኝ ብዙ የሚቀብራቸው ያጡ ሬሳዎች አሉ። ብዙ ክርስቶሶች አሉ የታመሙ፣ ብዙ የተራቡ ክርስቶሶች አሉ። እግዚአብሔርን ማግኘት የምትፈልጉ ከሆነ ምእመናን ነዳያን ጋር መሄድ፣ የተናቁ ጋር መሄድ። ክርስቶስ የሚገኘው እነሱ ጋር። ለዛ ነው ከነሱ ልንቀበለው የሚገባን ዋጋ እጅግ ትልቅ ነበር። እኛ ግን ስለናቅናቸው ክርስቶስን አላገኘ ነው። ስለዚህ ከዛሬ ጀምሮ ነዳያንን ማክበር፣ እነዚህ እኮ ክርስቶሶች ናቸው። እግዚአብሔር በእነዚህ የተነሳ ለነሱ ለመስጠት በማረገው ጥረት የሚሰጠኝን በረከት አላቅ። ዛሬ እኮ ተማረናል እኮ አይደል? ቆሎ ደፍቶ እንደው የሆነ ሜትድ ምናምን እያደረጉ ይጠይቃሉ አይደል? ምእመናን ሁላችንም የአዲስ አበባ ሰዎች ነን እኮ አንወሻሽ። ቅዱስ ዮሐንስ አፈወርቅ ዘዴ እየመራረጡ ዘዴ እየቀያየሩ እንዲህ የሚያደርጉት ትዕቢተኛ ስለሆኑ አይደለም፣ ብልጣብልጥ ስለሆኑ አይደለም፣ አንተ ጨካኝ ስለሆንክ ነው። እየሰማችሁኝ ነው? ቢጠይቁን እኮ እንደማንሰጣቸው ስለሚያውቁ እኮ እነዚህ ሰዎች የኛን ክፉ ልብ የኛን ደንዳና ልብ ለማራራት ብለው እኮ ነው ዛሬ የሆነ ዘዴ እየቀያየሩ እንደታመመ ሰው የሆነ ነገር እንደከሰረው ሰው ቆሎ እንደተደፋበት ሰው የሚሆኑት። ለምን ይመስላችኋል? ስጠኝ ቢሉን እንደማንሰጣቸው ስለሚያውቁ የኛን ክፉ ልብ። ስለዚህ የእነዚህን ሰዎች ኃጢአተኝነት አይደለም የሚያሳየው፣ የአንተን ልብ በደንዳናነት ነው የሚያሳየው። የማይራራ ልባችን እኮ ነው የሚያሳየው። ዛሬ ግን ልክ እነዚህ ይሄ እኮ ተበላበት እኮ ነው የምንለው አይደል? ይሄ እኮ ኧረ የተበላበት ሌላ ነገር ሞክር ምናምን ነው የምንለው። አሹፈንባቸው ነው የምንሄደው። ዛሬ ዳቦ ግዛልኝ የሚሉ ህጻናት ኧረ የሆነ ነገር ሊያደርግበት ነው አይደል? ሊጠጣበት ነው ሊያጨስበት ነው ብለን ነው ምንከለክላቸው። የህይወትን እንጀራ ሊሰጡን ነበር እኮ ክርስቶስ እነዛን ሰዎች ወደኛ ህይወት የላከው የህይወትን ዳቦ ሊሰጠን ነው እኮ ዳቦ ውስጠኛ ያሉት። እኛ ግን በቃ ታውቃላችሁ የምናደርገው። እግዚአብሔር እንደው ይቅር ይበለን። ለዛ ነው የእግዚአብሔርን ስጦታ ነበር የምንቀበለው በእነሱ። ቅድም እንዳልኳችሁ የዕለት እንጀራችንን ስጠን ዛሬ ብለን የለመንነው እኮ ስለምን በላው ብቻ አይደለም። እንጀራ የተባለው ቃለ እግዚአብሔር ነው። ዛሬ ቃለ እግዚአብሔር ተመረናል አልተማርንም? ሰጥቶናል። ብዙ ጊዜ እኮ ጠይቃ ነው ሰጥቶን ፊታችንን አዞረን ሄድ ነው እኛን። ዛሬ እኮ ስልካችንን ተጠቅመን ቃለ እግዚአብሔር መማር እንችላለን። ድሮ አባቶቻችን በመከራ የሚያገኙትን ቃለ እግዚአብሔር ዛሬ ቤት ውስጥ ቁጭ ብለን አልጋችን ላይ ተኝተን መማር እንችላለን። እኛ ግን ምንም አይመስለንም። ጠይቀ ነው የዕለት እንጀራ ስጠኝ ጌታ ሆይ ብለ ነው ስለሚበላውና ስለሚጠጣው ካሰብን ካገኘን በኋላ እኛ ዞር ብለናል። የዕለት እንጀራ ማለት እኮ ቃለ እግዚአብሔር ነው። የዕለት እንጀራ ማለት እኮ ስጋና ደሙ ነው። ይኸው ቤተክርስቲያን በየቀኑ ቀድሳ ስጋና ደሙን ትፈትታለች። የሚቀበለው አጥቶ ግን ይመለሳል። ሊጠይቀውኛል ነበር እኮ ነው የሚለን እግዚአብሔር። እኛ እግዚአብሔርን የምንፈልገው ለምንድን ነው? መመና ለምንድን ነው እግዚአብሔር የምንፈልገው? እግዚአብሔርን የምንፈልገው ለራሳችን ጥቅም ነው። የመጀመሪያዎቹ ለምግብና ለመጠጥ ብለው የሆነ ነገር እንዳይጎልብን፣ የሆነ ነገር ሲጎልብን ቤተክርስቲያን ነው እንመጣ። የሆነ ነገር ሲጎልብን የሐዘን ሰዓት ቤተክርስቲያንን ምን ከፍሎ የቤት ኪራይ ስናጣ፣ ከሰው ስንጣላ፣ ምንሄድበት ስናጣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን። በዓሉ ሲመጣ ሰርጉ ሲመጣ ግን ወደ መጨፈር ነው፣ ወደ ሰይጣን፣ ወደ ራሳችን። ደስ ሲለን እግዚአብሔር ትዝ ይለን፣ ሲርበን እንጂ ስንጠግብ እግዚአብሔር ትዝ። አብዛኞቻችን ለጥቅማችን ነው እግዚአብሔር የምንፈልገው፣ ለጥቅማችን። ከምስጋና በፊት እኮ ልመና ሮሮ እኮ ነው የሚቀድመው አይደል? ጸሎታችን ይሄን አርግልኝ፣ ስራ ስጠኝ፣ ደሞዜን እንደው አስጨምርልኝ፣ እንደው እግዚአብሔር አላሳዝንም። ንዝንዝ ነው የምናደርገው። ማማረር አይወደኝም እንላለን ገና የሆነ ነገር ስናጣ እኮ። መተንፈሳችን፣ መብላት መጠጣታችን፣ መራመዳችን እየኖርን እንደሆነ ኃጢአታችን ሳይቆጥርብን በሞት አለመውሰዱን መታገሱን ቸርነቱን ትተን እኛ የሚታየን የሆነ የጎደለን ነገር፣ የሆነ የጎደለው ጓዳችን ነው ትዝ የሚለን፣ መሶቡ ነው ትዝ የሚለን። እንደ ሰው እኩል አለመኖራችን፣ እንደ ሰው መኪና አለመንቀሳቀሳችን፣ ዛሬ ሶሻል ሚዲያ ላይ የምናያቸውን በጣም የተሳካላቸው የሚመስሉ ሰዎች እነሱን አለመሆናችን እግዚአብሔር እኔን አይወደኝም ማለት እንጀምራለን።
እሱ እኮ እስከ ሞት ነበር የወደደን። እኛ ግን ስለምንበላና ስለምንጠጣ ብቻ ነው የምንፈልገው። እሱ ማሳያ ደግሞ አንድ ቀን ሲጎለን እግዚአብሔር እንዴት እንዳማረርን ሁላችሁም ታውቃላችሁ። መመን አንድ ቀን ሲያጎልብን እንዴት እንደሆነ ምን ነው ምን አረኩ ብለን እኮ በጣም በጣም አጸያፊ ቃል ልንገራችሁ። መመን እንደው ምን በደልኩ አይባልም። እግዚአብሔር እንደዛ ስትሉት ራሱ እየበደላችሁት። ትንሽ ነገር ሲጎልብን ማማረር ነው። ቀና ብለን ምን አረኩ ሰው እንዱ ገሎ ምን ብሎ እየኖረ አይደል? እኔ እንደዚህ እንዴት አታርግ። ኃጢአተኞች በሀብት ሲንበሻበሹ እያየን ለእግዚአብሔር ለመታመን የምንጠራው ግን ድሃ ስንሆን እግዚአብሔር እናማራል። እኚህ ሰዎች እኛ ነን ለምግብና ለመጠጥ ብቻ ክርስቶስን የሚፈልጉት። ሁለተኞቹ ለታምራት ነው። ቤተክርስቲያንም ክርስቶስን የሚፈልጉት። ጸበል ላይ ትኩረት የሚያደርግ ሰው አታውቁም? በቃ እዚህ ገዳም መሄድ እዛ ገዳም መሄድ የእንትን ጸበል ፈልቆ ምናምን ምንል ሰዎች ክርስቶስን በእውነት አምላክነቱን አስበን ቤተክርስቲያን ውበቷን አስበን አይደለም እንመጣው። ጸበሏ ብቻ ቅዳሴ የተቀደሰ በጓሮ ዞሮ ጸበል የሚሄድ ሰው አለ። ለሁሉም ጸበል የሚል ሰው በእርግጥ በጸበል ሳናምን ቀርተን እኮ አይደለም። ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛ ሆነን እንድንኖር አይደለም። በነገራችን ለዛ እኮ ነው ዛሬ በየአዳራሹ ሄደው ትዝ አይላችሁም? ሲድኑ ምንድን ነው የሚሉት? ብዙ ገዳም ዞር ያለው አይደለም፣ ብዙ ጸበል ተጸብያለሁ፣ ግን ጌታዬን እዚህ ያገኙት ይላሉ። አያችሁ፣ ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋዊ ደህንነታቸው። ትንሽ ታመን ካልዳንን እግዚአብሔር የለም። እኔን አያድነኝም ሌላውን ሰው እያዳነ እንላለን። አብረን ከነሱ በላይ ብዙ ዓመት የተጠመቅነው እኛ ሳንድን ዛሬ መጣው የሆነ ሰው ሲድን አይተን እግዚአብሔርን ይላል። እግዚአብሔር የለም፣ ቢኖርማ ያዳላም ነው። አያችሁ፣ እግዚአብሔር ምን ፈልገው ለስጋዊ ደህንነታችን ብቻ ነው፣ ለተአምራቱ። ትክክል እውነት የቤተ ክርስቲያን ትምህርት ከሚያስተምሩ መምህራን ይልቅ እኮ ዛሬ የሆነ አጋንንት የሚያወጡ ስለ ጸበል የሚያወሩ ስለ አጋንንት የሚያወሩ ሰዎች እኮ ነው በጣም ትኩረት የሚያገኙ አይደል? እንደዚህ አይነት ጥላ ቡዳ ምናምን እንደዚህ ነው የምንወደው እኛ። እውነተኛውን የእግዚአብሔር ቃል መማር ግን አንወድም። እውነተኛውን ውሃ የሆነውን አንዴ ከጠጣ ነው የማያስጠማውን ያንን ውሃ እንፈልግም እኛ። የአጋንንት ወሬ ግን ደስ ይላል። የገዳም ወሬ የጸበል ወሬ ነው ደስ የሚለን። እዚህ ቦታ ሂድ ትድናለህ ምናምን ማለት ነው ደስ የሚለን። እውነተኛው መድኃኒት እኮ ስጋና ደሙ ነው። ክርስቶስ ይወላችሁ ያለ ጸበልም በጸበልም ያድናል። አለመዳንም እንችላለን እኛ። አያሳስበንም። የሚያሳስበን የነፍሳችን ቁስል ነው፣ ነፍሳችን አለመዳኗ ነው። እኛ ግን የታመመው እግራችን እንደው የሆነ አካላችን ነው ትዝ የሚለን። እንደው ይሄ ነገር እኮ አለቃል የት ብሄድ የት ብጠመቅ ይሻላል ማለት ነው ትዝ የሚለን። እግዚአብሔርን ለታምራቱ ብቻ ምንፈልግ ሰዎች አለን። ደግሞ ስህተት ፍለጋ የሚመጣ ሰው አለ። እዚህ ጋር የሚቆሙትን ሰዎች አባቶችን ለመተቸት ዲያቆናቱን፣ ካህናቱን፣ መምህራኑን ለመተቸት የሚመጣ ሰው ደግሞ አለ። አይ ዛሬ ደግሞ እንደው አበላሹት ምናምን የሚል ሰው፣ ኧረ የዘንድሮ ካህን ምናምን የሚል ሰው። የእኛ ድርሻ ትዝ አይለንም፣ አባቶችን መስደብ ሆኗል። የዚህ ትውልድ ስራ ደግሞ ታውቃለች። አንተ ንስሐ ገብተሃል ወይ? አንተ እግዚአብሔርን አስደስተሃል ወይ? ስጋው ደሙን ተቀብለሽ እግዚአብሔርን አክብረሻል ወይ? ቤተክርስቲያን የምታዘውን ሁሉ አድርገሻል ወይ? መጀመሪያ ስለ ሰው ከማውራታችን በፊት ቅድም እንዳልኳችሁ ፈራጅነት ነው ያለው። ሁሉም ወጣት ለሃይማኖቴ ሟች ነኝ ይላል። ቤተክርስቲያን እኮ እንድትሞትላት አይደለም የምትፈልገው፣ እንድትኖርላት ነው። እግዚአብሔር የሚሞትለት ያጣ መስሏችሁ ነው? ይቺ ቤተክርስቲያን የሚሞትላት ሰው ያጣሽ መስሏችሁ? የእሷ ዓላማ እኮ ሰማዕታትን ማብዛት አይደለም፣ ደም እንዲፈስ መፍቀድ አይደለም። በትክክል ክፉ ልማዳቸውን፣ ኃጢአታቸውን፣ ሱሳቸውን ትተው የሚመጡ ከስጋዊ ነገር ሰማዕት ሆነው የሚመጡ ወጣቶች የምትፈልገው ቤተክርስቲያን። የእሷ ዓላማ እኮ አንተን በክርስቶስ ቀኝ ማሰለፍ ነው እንጂ ለሃይማኖቴማ ሟች ነኝ ብለህ እዛ ስንጠጣበትና ስንዘልበት ከነበረበት ቦታ ዘለን እንድንመጣ አይደለም። ይሄ አያኮራትም ቤተክርስቲያን። መተህ በየቀኑ የምትፈትትልህን ስጋና ደም ተቀበል። ሁላችንም ንስሐ መግባታችን ወደ እግዚአብሔር መመለሳችን የምትፈልገው ይቺ ቤተክርስቲያን እንጂ ስትቃጠል እየሮጠ የሚመጣ ወጣት አይደለም። እሱንማ ማን አጣ? እንድትኖርላት ነው የሚፈልገው፣ እንድትኖርላት ነው የምትፈልገው። ግን እኛ ስህተቱ ላይ ነው ትኩረት የምናደርገው። ቤተክርስቲያን ውስጥ ካሉ አገልጋዮች እኮ ውጭ ያሉ ሰዎች ይሻላል እንላለን። አረ ቤተክርስቲያን ውስጥ ሆኖ ኃጢአት ከመስራት ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ይላል። ምንድን ናት? እየሰማችሁኝ ነው? ቤተክርስቲያን ምንድን ናት? ሐኪም ቤት ናት። እና አንድ ሰው ከቤተክርስቲያን ውጪ ኃጢአት ሆኜ ብሰራ ይሻላል አገልጋይ ሆኜ ከምቀሰፍ ይላል። እንዲህ ስትሉ እኮ ከሐኪም ቤት ውጪ ያለ ሰው ቢታመም ይሻላል፣ ሐኪም ቤት ውስጥ ያለ ሰው ቢታመም ይሻላል። ምመናን ውስጥ ያለ ሰው አይሻልም? ለመዳን ቅርብ ነው። እቺን ቤተክርስቲያን የሚያገለግል ሰው ለመዳን ቅርብ ነው። ስጋው ደግሞ አጠገቡ ነው። ለመማር ለመሰበር ቅርብ ነው። ከሩቅ ሆኖ መከተል አያዋጣም። ምመኑ እግዚአብሔር በቤት ውስጥ ያሉትን ለመማር ቅርብ ነው። እንደው አስቡት ዛሬ ክርስቶስ እንደው ቢመጣ
እዚህ ውስጥ ያለ ነው ከነ ኃጢአታችን ቁጭ ብለን አሁን ብርዱን ምኑን ይዘን ታገሰን ቁጭ ብለን እየተማርን ያለንን ሰዎች ውጭ ያሉትን ሰዎች ነው እንደው ሊጸድቁ እንኳን ቢችሉ ውስጥ ያለ ነው። ሞት ቢመጣ ምን እያደረግን እንዲወስደን ነው የምትፈልጉት? ቤተክርስቲያን ሆነን ብንሞት አይሻልም? ተመላልሰን ብንሞት አገልግለን ብንሞት አይሻልም? ከሩቅ ሆኖ አይባልም ምእመናን። ለዛ ነው ስህተት የሚፈልጉ ሰዎች አሉ። ገና መጥተው የሰው ስህተት ብቻ የሚታያቸው እግዚአብሔርን የማያዩ ሰዎች አሉ። ክርስቶስ መጥቶ ምን ላደርግልህ ትወዳለህ አለው አይነ ስውሩን። አይኔን አብራልኝ አለው። ሲዳብሰው አሁን ምን ይታያል ይለዋል። ሚንዣዋዣው ሸምበቆ ይታየኛል አለ። ክርስቶስ ድጋሚ አይኑን ሲዳብሰው ያኔ ክርስቶስ ታየው። አሁን እኛ መተን የሚታየን እኛ እዚህ ጋር ያለሁት እኔ ኃጢአተኞቹ ይህችን የቤተክርስቲያን ስም የምናሰድበው እኛ ነን። ትዝ የሚላችሁ የሚታያችሁ ትንሽ ታገሱ ምእመናን። አይናችሁን ክርስቶስ ድጋሚ ሲፈውሰው ማን ይታያችኋል? እግዚአብሔር ክርስቶስ ይታያችኋል። እስከዛሽ ግን መታገስ ያስፈልጋል። እዚህ ውስጥ ካሉት ሰዎች ተሻግሮ መቅደሱን ማየት ክርስቶስን ማሰብ ያስፈልጋል። ደግሞ ሐኪም ቤት ውስጥ እንዴት በሽተኛ ይኖራል ይባላል ወይ? ሐኪም ቤት ሄዳችሁ ይሄን የመሰለ የተከበረ ቦታ ላይ ዶክተሮች ያሉበት እንደዚህ አይነት ቦታ ላይ እንዴት በሽተኛ ይኖራል ይባላል? አይባልም። ሁላችንም ታካሚዎች በሽተኞች ነን። ልንታከም ነው የመጣነው። ቤተ ክርስቲያን ውስጥ ብዙ ኃጢአተኛ ይበዛል። ምክንያቱም መድኃኒቱ እዚህ ስላለ ነው። ሌላ ምንም አይደለም። ይሄ ለስተት የሚፈልጉት ነው። አራተኛው ደግሞ እንዲሁ ለማየት የሚመጣ ሰዋል። እንደው ዛሬ እስኪ ጉባኤ ያለ ተብሏል፣ እስኪ እንደው ሊያቸው ብሎ የሚመጣ ሰዋል። የማይማር ጎንበስ ብሎ ስልኩን የሚጎረጉር ምንም አይመስለው ፎቶ ለማንሳት ቪዲዮ ለመቅረጽ የሚመጣ ሰዋል። ትዝም አይለው ቃለ እግዚአብሔር ክርስቶስ ትዝም አይለው ማለት ነው። መቅደስ ውስጥ ገብተን ቪዲዮ መቅረጽ ነው ደስ የሚል ማሳየት ነው። እዚህ ነበርን ለማለት የቤተክርስቲያን ውበቷን ለማየት ማህሌቱ እንዴት ደስ ይላል ለማለት የሚመጣ ሰዋል። ስለ ንስሐ ስለ ስጋ ወደሙ ስትጠይቁት ምንም አያውቅ። ቤተክርስቲያን ግን በየቀኑ እንመላለሳለን። እንደው እረፍት ይሰጣል ሰላም ይሰጣል ምንል ሰዎች አለን። ወደ መቅደሱ ግን የማንገባ ሰዎች አለን። መልኩን ለማየት ብቻ እንደው ምን ይመስላል ለማለት የዛሬ ጉባኤ ትላልቅ ሰዎች ተጋብዘዋል ብለው የሚመጣ ሰዋል። እግዚአብሔርን አስበው ሳይሆን የተጋበዙትን ሰዎች ብለን የምንመጣ ሰዎች እንደው እግዚአብሔር ይቅር ይበለም ሁላችንም። ከሰው አልፈን እግዚአብሔር ማየት ያቃተን ትውልዶች እኛ ነን። እውነት ከተጋበዘ ሰው ይልቅ እግዚአብሔር ትዝም አይልም። ወንበሩ ይሞላል ሰው አለ ሲባል፣ በጣም ዝነኛ ሰው ይመጣል ሲባል ወንበሩ ይሞላል። ምንቀመጥበት እናጣለን። እግዚአብሔር ስንት ጊዜ እንደሳት ነው እኮ እውነት። ከእግዚአብሔር ጋር ስንት ጊዜ እንደተሸዋወድን አይገባንም እኛ። እነዚህ አራተኞቹ ናቸው። አምስተኞቹና እውነተኞቹ ግን በእውነት እግዚአብሔር ምን ሊያስተምረኝ ወዷል ለእግዚአብሔር ሆኖ ለመኖር የሚፈልጉ ስጋና ደሙን በየቀኑ የሚራቡ የሚጠሙ ምእመናን ናቸው። ከነዚህ ወገን ያርገን እውነት እና እግዚአብሔርን እውነቴን ነው የምላችሁ። እስኪ ዛሬ ጌታ ሆይ መቅጃ የለህም ተብሎ ከመሰደብ አገልጋዩን ነው እስኪ ሰዎችን ወደ እግዚአብሔር የሚያመጣ እኛም የምንመለስ። በእውነት እግዚአብሔርን ለምንድን ነው የምፈልገው? እግዚአብሔር እኮ ለኛ ሊያደርግልን የሚችለውን ሁሉ አድርጎልናል። ከመሞት በላይ ምን ይሁንልን? ከመሰቃየት በላይ ከመገረፍ በላይ እንደዛ ሆኖ መስቀል ላይ ከመውጣት እርቃኑን ከመሰቀል በላይ ምን እንዲሆንልን ጠብቃችሁ? ከዚህ በላይ ምን ያደርግልን? ሁሉን አድርጎልናል እኮ። አሁን ድርሻው የኛ ነው። እግዚአብሔር ሆይ ምን ላድርግልህ ብለን ነው እናውቃለን። እስኪ በጸሎት ምንድን ነው የምትፈልገው ከኔ ምንድን ነው የሚጠበቀው? ጌታ ሆይ ይሄ ሁሉ ዘመን አኖርከኝ፣ አበላኸኝ፣ አጠጣኸኝ፣ ይኸው አሁንም በቸርነትህ ታኖረኛለህ። ታግሰ ኃጢአቴን አይተህ እንዳላየ ሰምተህ እንዳልሰማ ሆነህ ታልፈኛለህ። ጌታ ሆይ አሁን እኔ ምን ላድርግልህ የምንለው መቼ ነው? ለክርስቶስ መታዘዝ መቅጃ ለመሆን የምንጠራው የእግዚአብሔርን ቃል ለተጠሙ ሰዎች ጉድጓዱ ጥልቅ ከሆነው ከዚህ ትውልድ ጨለማ ውስጥ ካለው ለዚህ ትውልድ ሄደን የምናወጣው መቼ ነው? እኛ ድነን ሰው የምናድነው መቼ ነው? ለእግዚአብሔር አገልጋይ ለመሆን የምንተጋው መቼ ነው? እኛ እኮ ዛሬ ስለ መንፈሳዊ ነገር ከጓደኞቻችን ጋር ለማውራት አይገባኝም ምናምን ነው የምንለው። እግዚአብሔር እኮ ያደረገልንን እውነት ቸርነቱን እኮ መስበክ ግዴታ አለብን። በይንበት ሁሉ እኮ እስኪ እግዚአብሔር ይመስገን ስንል ከልባችን ማመስገን። የሚያማርረውን ተስፋ የቆረጠውን ወጣቶች ሄደን እግዚአብሔር አለ ማለት አይጠበቅብንም? እግዚአብሔር ስንት የጨለማ ቀን አሳልፎናል። ያን ያሳለፈን እኮ ለኛ ብቻ አይደለም። ዛሬ ጨለማ ውስጥ ያሉትን ሰዎች ሄደን እኔን እኮ ከዚህ ጨለማ ወጥቶኛል እግዚአብሔር አንተንም ያወጣሃል፣ አይዞ ወንድሜ ተስፋ አትቁረጥ ማለት ያስፈልጋል። ዛሬ ስንት ወጣቶች ናቸው ራሳቸውን የሚያጠፉት? እኛ የተማርነውን የተቀዳብንን መቅጃ ሆነን የተቀዳብንን ውሃ ማቀበል ስላቃተን ብቻ የተሰበርን መቅጃዎች ስለሆንን ዛሬ ዲያብሎስ በእግዚአብሔር ፊት ጌታ ሆይ መቅጃ እኮ የለህም። የምታያቸው ሰዎች ሁሉ ዛሬ ከተማርክ በኋላ ሲወጡ ይረሱታል። ትዝ አይለንም። አሁን ቤታችን ስንሄድ ሌላ ነገር ነው ትዝ የሚለን። እዚህ ቁጭ ብለን እራት ስለመስራት የምናስብ ሰዎች አለ።
ምንም አያገባንም። እኛ ወጣቱ ያለበት ሁኔታ፣ ወንድሞቻችን እህቶቻችን ያሉበት ሁኔታ አያሳስበንም። ትተናቸው የመጣን አንተ መቼም ሰው አትሆንም ማለት ነው የሚቀናን። እኛ ሰውን በቃላቱ መስበር ነው የሚቀናን። ይሄ አይሻሻልም መቼ ማለት ነው የሚቀናን እኛ እንጂ ተስፋ መስጠት፣ ለሰው ተስፋ መሆን ትዝ አይለንም። የተማርናትን ትንሽ የምናውቀውን እንኳን ቃለ እግዚአብሔር ለሰው ማስተማር። እግዚአብሔር ሆይ በየትኛው መንገድ እንዳገለግል ትፈልጋለህ? በምድር እያለው ካረክልኝ አንዱን እንኳን ውለታ መመለስ አልችልም፣ ግን እንደው ምን ልሁን እንዴት ልሆንልህ ማለት ያስፈልጋል። የልቤን የነገረኝን በቸርነቱ ያኖረኝን እውነት ዘወትር እንዳመሰግነው የሚያደርገኝ በምስጋናው የሚያስለቅሰኝ ውለታው የሚከብደኝን ይሄንን ጌታዬን ኑና እዩት ብለን ሰዎችን ወደ ቤተክርስቲያን መምጣት አለብን። ዛሬ እኮ እዚህ ቤተክርስቲያን ስንመጣ ጥለናቸው የመጣን ቤት ያሉ ሰዎች እኮ አሉ። ስንመለስ አንተ እዚህ ተዘፍዘፍ ምናምን የምንላቸው ሰዎች፣ ና እንሂድ ማንላቸው ሰዎች አሉ። እግዚአብሔር ስለነዛ ሰዎች ይጠይቀናል። ሐዋርያት መጡ ምግብና መጠጥ ይዘው። እንደምታውቁት ክርስቶስ አልበላም አልጠጣም። ጌታ ሆይ ብላ ሲሉት እኔ በልቻለሁ አለ። እንዴ ምን በላ? የአባቴን ፈቃድ። አያችሁ፣ ለካ ክርስቶስ ውሃ ጠማኝ ውሃ ጠጭኝ አላት። እውነት የሚታየው ውሃ አልነበርም፣ ለካ ነፍሷን ነው። አያችሁ፣ ክርስቶስ ነፍሳችንን ነው የሚጠማው። የት ነህ ልጄ ወዴት ነው ያለው ነው የሚለው። ስጋዬን ቆርሼ ደሜን አፍስሼ እየጠበቅኩ ነው ትላለች ቤተክርስቲያን። እዚህ በየቀኑ ጌታ ቆሞ ይጠብቀናል። በዛ ሰዎችን ማግኘት በማንፈልግበት የኃጢአት ጉድጓድ ወደ ሆነው ማንም የማያውቀው ያንን ጨለማ ክፍላችን ውስጥ ክርስቶስ ቁጭ ብሎ ይጠብቀናል ሊያድነን። ልጄ ርበኸኛል ጠምተኸኛል ማለት ምን ያህል እንደሚፈልገን ምን ያህል እንደሚወደን ብታውቁ ምእመናን። እዛሽ መብራት አጠፍተን መኝታ ቤት ውስጥ ቁጭ ብለን የምንሰራት ኃጢአት ውስጥ ቁጭ ብሎ ይጠብቀናል። የኃጢአት ጉድጓዳችን ውስጥ ቁጭ ብሎ ይጠብቀናል። ውሃ ጠጣኝ ውሃ ጠጭኝ ይለናል። ሁላችንም ለእግዚአብሔር ብለን ለመኖር ንስሐ ለመግባት ስጋው ደሙን ለመቀበል ከምንም በላይ የጠማውን የእኛን የንስሐ እንባ እንድንሰጥ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።